ኃያሉ ቅዱስ ጊዮርጊስ እግር ኳስ ክለብ ታሟል። ክፉሽን ማየት አልፈልግም፣ ክፉሽን ማየት አልፈልግም። ቡድኖች ሆይ ንቁ! የኢትዮጵያ እግር ኳስ የከፍታ ማማ የነበሩት ፈረሰኞቹ አሁን ላይ በጽኑ ታመዋል። አይነኬ የነበረው ቡድን በዚህ ልክ ከተዳከመ ታዲያ ሌሎቹስ ተስፋቸው እስከምን ድረስ ነው? አንጋፋው ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ በወርቃማ ከታተመ የ90 ዓመት የስኬት ታሪክ ጋር ዘንድሮ 90 ዓመቱን ደፍኗል። ታዲያ እንዳለመታደል ሆኖ በዚህ ታሪካዊው አጋጣሚ ቡድኑ በዘመናዊው ታሪክ ገጥሞት የማያውቀው አስተዳደራዊና ፋይናንሻዊ ውጥንቅጥ ውስጥም ይገኛል። እርግጥ የፈረሰኞቹ አሁናዊ ሁኔታ የዛሬ ብቻ ጉዳይ ሳይሆን ከትላንት እየተንከባለሉ ችግሮች ድምር ውጤት እንደሆነ ቢታመንም አሁናዊ የክለቡ ሁኔታ ግን ከመቼውም ጊዜ የባሰ እንደሆነ እየተመለከትን እንገኛለን። በአንድ ወቅት የሊጉ ከፍተኛ ከፋይ፣ የከዋክብቶች ቀዳሚ መዳረሻ፣ ከደሞዝ ባለፈ በጥቅማ ጥቅሞች የማይታማው ቡድን አሁን ላይ ደሞዝ በወቅቱ ለመክፈል እንደ ቅንጦት የሚታይበት ሁኔታ ውስጥም ይገኛል። ለወትሮ በውጤት ተሸንፎ የነበረው አስተዳደራዊ ጉዳይ አሁን ላይ አደባባይ ከተሰጡ ሰንብተዋል። ዘንድሮ በኢትዮጵያ ዋንጫ ከሁለተኛ ዙር መሻገር ያልቻለው ቡድኑ አሁን ላይ በሊጉ ደግሞ በ25 ነጥቦች በወራጅ ቀጠና በ17ኛ ደረጃ ላይ ይገኛል። ይህ ሊጉ በአዲስ መልክ ተዋቅሮ ከጀመረ ከ1990 ጀምሮ ያልታየ ቁልቁለት ነው። ከሁሉም ወደ ምንም። ትናንት ከቀትር በኋላ አዲሱ የዋሊያዎቹ አለቃ ዮሐንስ ሳሌ በ2027 የአፍሪካ ዋንጫ ቅድመ ማጣሪያ ከሳኦ ቶሜና ከፕሪንሲፔ ጋር ያለባቸውን የደርሶ መልስ ጨዋታ የሚጠቀሙባቸውን 23 ተጫዋቾች ዝርዝር ይፋ ሲያደርጉ ከቅዱስ ጊዮርጊስ ምንም ተጫዋች ያልተመረጠበት ምርጫ መሆኑ ክስተቱ በኢትዮጵያ ታሪክ ምናልባትም ያልታየ መሆኑን ብዙዎች ያስገረመ አጋጣሚም ነበር። ይህ አጋጣሚ ስለ ቅዱስ ጊዮርጊስ አሁናዊ ቁመና ሌላው አይነተኛ ማሳያ ነው። ለዓመታት የኢትዮጵያ እግር ኳስ ከዋክብቶች መዳረሻ የነበረውና የብሔራዊ ቡድን ስብስብ ይፋ ሲደረግ እኩሌታ ተጫዋቾችን እያስመረጠ የነበረው ክለቡ ከመጀመሪያ ተሰላፊዎች በተጨማሪ ስኳድ ፕሌይ የሚባሉ ተጫዋቾችን ጭምር የሚያስመርጠው ክለብ አሁን ላይ አንድም ተጫዋች ሳያስመርጥ መቅረቱ በጣም አሳዛኝ የታሪክ አጋጣሚ ነው። እርግጥ ቅዱስ ጊዮርጊስ ባለፉት ሁለት የውድድር ዘመናት በተለያዩ አስገዳጅ ምክንያቶች ከዋክብት መር ሐሳቤን ፈቀቅ በማለት ከክለቡ የእድሜ እርከን ቡድኖችን በተገኙ እንዲሁም ደግሞ ከከፍተኛ ሊግ በሚደረገው ዝውውሮች ቡድኑን ወደ መገንባት መሻገሩ የሚታወቅ ነው። በዚህም ክለቡ ከውጤት አንጻር ካጋጠመው መንሸራተት ባለፈ በስብስብ ጥራት ደረጃ ቡድኑ እንደ ቀድሞ ዓመታት ጠንካራ ስብስብ ባለቤት አለመሆኑ የአደባባይም ሀቅ ነው። ነገር ግን በዚህ ውስጥም ነጥረው የወጡ አዳዲስ ፊቶች መኖራቸው ግን አይካድም። አሁን ለዓመታት የእግር ኳሳችን የከፍታ ማማ የነበረው ክለብ ስሙ ብቻ ቀርቷል። አሁን ወሳኙ ጥያቄ ይህ ክለብ እንዴት ይዳን ነው። ለዚህም ውይይት ብቸኛው መፍትሄ ነው። ከዚህ ባለፈ ግን ሌሎች የሀገራችን ክለቦች ከዚህ ታሪካዊው ክስተት ምን ይማራሉ ነው። ዛሬ በከፍታ የሚመላለሱ ሌሎች የሊጉ ቡድኖች ነገ ወደዚሁ ዝቅታ እንዳይገቡ አሁን በደጉ ዘመን ምን መስራት አለባቸው የሚለው አብይ ጉዳይ ነው። የመጀመሪያው ጉዳይ ዘላቂ የክለብነትን ቅርጽ መያዝ፣ ቋሚ ገቢ መፍጠር፣ በችግር ጊዜ ክለቡን ከችግር ለማውጣት የሚታገል የልብ ደጋፊ መፍጠር እንደሚገባ የቅዱስ ጊዮርጊስ ወቅታዊ ህመም ያስገነዝበናል። ቅዱስ ጊዮርጊስ በባለጸጋው ሼክ መሐመድ አላሙዲን ኋላ ላይ በግዙፉ ኢንቨስትመንታቸው ሚድሮክ ስፖንሰርነት ከ1980ዎቹ መጨረሻ አንስቶ ለ15 ዓመታት የሀገራችን ፈርጣማ ክለብ እንደነበረ እሙን ነው። ነገር ግን ይህንን ከፍተኛ የገንዘብ ምንጭ በአግባቡ ሳይጠቀም በቢሾፍቱ ከተገነባው አካዳሚ በቀር ቋሚ ሀብትና ከአፍሪካ ግዙፉ ክለቦች ጋር ቁመና የሚለካካ ክለብ የመሆን እድሉን ሳይጠቀምበት ቀርቷል። አሁን ላይ ከመንግስትና የልማት ድርጅቶች ካዝና በየዓመቱ ከፍተኛ በጀት እየተመደበላቸው በደሞዝና የዕለት ተዕለት ወጪ ብቻ ገንዘብ እያባከኑ የሚገኙ ክለቦች የመንግስት የፖሊሲ አቅጣጫ ለውጥ ወይም ደግሞ የሚደጉማቸው ተቋማቶች ፍላጎት ማጣት ሲመጣ በአንድ ጀንበር የማይከስሙበት ምንም አይነት ምክንያት የለም። ለዚህም ከወዲሁ
የመጻ ዕድላቸውን በራሳቸው ለመወሰን ጊዜው አሁን መሆኑ የቅዱስ ጊዮርጊስ ሁኔታ ሊያስተምራቸው ይገባል። ፈረሰኞቹ በ90 ዓመታት የገነቡት ጽኑ የድጋፍ መሰረትና ወርቆ የመነሳት ታሪክ የጊዜ መርዘም ወይም ደግሞ ማጠር እንጂ መፈታቱ ላይቀር ይችላል። የከተማና የዞንም ብሎም የድርጅቶችን በጀት ተንተርሰው የተቋቋሙ ክለቦች ጽኑ የደጋፊ መሰረት አለመጣላቸው የቅዱስ ጊዮርጊስ ተደጋጋሚ ወርቆ የመነሳት ታሪክን ላይደግሙት እንደሚችሉ ከዚህ ቀደም ገናና የነበሩና ላይመለሱ ከስመው የቀሩ ኮተን፣ ምድር ባቡርና ሙገርን የመሳሰሉ ክለቦችን ማስታወስ ግድ ይላል። ከዘመናት በኋላ ራሳቸውን መልሰው ያገኙት መቻል፣ ኦሜድላና ንብ የመሳሰሉ ክለቦች በቀድሞ ዘመናት የነበራቸውን የድጋፍና የውጤት ታሪክ አሁን ላይ ለማየት ያስቸግራል። ቡድኖች የችግር ጊዜን ለማሳለፍ የሚዘይዷቸው መላዎች አንዱ የወጣት እርከን ቡድናቸውን በማጎልበት ለዋና ቡድናቸው ግብዓት ማድረግ ነው። የቅርብ ዓመታት የባርሴሎና የፋይናንስ ውጥንቅጥ ተከትሎ ታላላቅ ኮከቦችን ለማስፈረም ተቸግሮ በጥልቀት የክለቡን አካዳሚ ፍሬዎችን እንዲጠቀም አስገድዶታል። ቡድኑ በውጤት ደረጃ እንዲረጋጋና የፋይናንስ ቀውስ እንዲሻገር የላማሲያ አስተዋጽኦ የማይተካ ሚናን እየተወጣ ነው። ይህንን ሞዴል በእኛ ሀገር ማየት ቅንጡ ይመስላል። ከ20 እና ከ17 ዓመት በታች ቡድን ለመያዝ ክለቦች ፍላጎት አጥተው ፌዴሬሽኑ አስገዳጅ ሕግ እስከ ማውጣትም ደርሷል። የወጣቶች ልማት ላይ ምንም የሚባል ደረጃ የሚሰሩ ክለቦቻችን ቢያንስ እንደዚህ አይነት አስቸጋሪ ጊዜን ለማለፍ ብቁ ወጣቶችን መጠቀም ይችሉ ነበር። በቅርብ ጊዜያት ወላይታ ዲቻና ሐዋሳ ከተማ ወጣቶች ላይ መልካም ተሞክሮ ያላቸው ሲሆን ከዚህ ቀደም ቅዱስ ጊዮርጊስ፣ መብራት ኃይል፣ ኢትዮጵያ ቡናና እንዲሁም ደግሞ ሙገር ሲሚንቶ በገፍ ወጣቶችን በማሳደግ ውጤታማ ሲሆኑም ተመልክተናል። አሁን ላይ ቅዱስ ጊዮርጊስ የተደራጀ የወጣት ልማት ሰርቶ ቢሆን ይህ ወቅት ክለቡን ከመታደግ አልፎ እግር ኳሳችን አዳዲስ ከዋክብቶችን እንዲያስተናግድ መንገድ የሚከፍትና ጥሩ አጋጣሚ ይሆን ነበር። በጥቅሉ ቅዱስ ጊዮርጊስ በ90 ዓመታት ታሪኩ በርካታ ከፍታዎችን እንዲሁም ደግሞ ዝቅታዎችን ያየ ጠንካራ ክለብ ነው። ከፋሺስት ወረራ እስከ መንግስት ስርዓት ለውጥ ብዙ ያሳለፈው ስመገናናው ቅዱስ ጊዮርጊስ እግር ኳስ ክለብ አሁን ላይ የተጋረጠበትን ችግር ተሻግሮ ወደ ቀድሞ ክብሩ እንደሚመለስ የብዙሃን እግር ኳስ ቤተሰቦች ያምናሉ። ይህ መሆኑም ደግሞ ለኢትዮጵያ እግር ኳስ ወሳኝ ነው። ውድ የዮሲድሬ ቤተሰቦች ኃያሉና ገናናው ቅዱስ ጊዮርጊስ እግር ኳስ ክለብ አሁናዊው ችግር ሶከር ኢትዮጵያ ጻፈው። ዮሲድሬ በትረካ መልክ ወደ እናንተ አደረሰው። ስለነበረን ቆይታ ከልብ አመሰግናለሁ። ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የፕላስ ምልክቷን በመንካት ፎሎ ማድረጋችሁ እንዳይዘነጋ። ቸር ቆዩኝ።